ይሄ ነገር ግን እውነት ነው። እኔ ማመን ነው ያቃተኝ ከሚባለው በላይ ማለት ነው። ከሚባለው በላይ እኔ እንጃ፣ በጣም ነው የሚከብደው። አሰላሙ አለይኩም ረህመቱላሂ ወበረካቱ። ወደ የተከበራችሁ የሙ አበከር ቻናል ተከታታዮች ውዴት ወንድሞቼ እንዴት ናችሁልኝ? ወላሂ እኔ ማመን እስከሚያቀታይ ድረስ ነው የከበደኝ። ይሄ ልጅ ሙቷል የሚባለው ነገር ማለት ነው ከሚባለው በላይ እኔ እንጃ። ምክንያቱም የሰው ልጅ እንደዚህ በወጣበት መቅረት ማለት በጣም ነው የሚከብደው። በዛ ላይ ደግሞ ሰው ነው የገደለው ይባላል። እኔ የምለው አገራችንም ላይ ራስ በራሳችን መገዳደል፣ ሰው ሀገር መተንም ራስ በራሳችን መገዳደል መቼ ነው የሚያቆመው? እንደዚህ ሰው ለሰው መጨካከናችን እንዴ ከብት የሰው ልጅ የሚታረደው እኛ ሀገር፣ ሌላው ሀገር እስቲ ከሌሎቹ ተማሩ እንማር። እንደዚህ ጨካኝ አረመኔ ያደረግን ምንድን ነው? እንደው ቢላው አንስታችሁ ሰውን ስትገሉ፣ ሰውን ስታርዱ፣ ሰውን ስትወጉ ምን አይነት ጨካኝ አረመኔ ብትሆኑ ነው? እኔ እርግጥ ማመን አልቻልኩም ይሄ ሊሞቷል የሚለውን ማለት ነው። ምክንያቱም እኔ ቲክቶክም ላይ ዩቲዩብም ላይ ብዙ ጊዜ እከታተለዋለሁ። ግን እኔ እንጃ ሀገራችን ምን አይነት ጊዜ እያልን ሀገራችን መቼ ሰላም ሆና ሀገራችን በገባን እንላለን። ደግሞ ሰው ሀገርም የምንገደለው ራስ በራሳችን። የሰው ሀገር ሰው እንኳን በገደለን እኛ እኔ እንጃ አሳልፈን የምንሰጠው የራሳችንን ሰው ራሳችን ሀቂቃ ማለት ነው። እኔ አረብ ሀገር መጥቶ አረብ ገደል እንደዚህ ሰው አረብ እንደዚህ አረገ ሲሉ ብዙም አይደንቀኝም። ምክንያቱም ምንም ቢሆን የሰው ሀገር ነው ያለ ነው እና ራሳችንን ሁነን ወይንም ደግሞ እያወቅን እንዳላወቅን እየቻልን እንዳልቻልን ሁነን ካልኖር ሰው ሀገር ነው ያለ ነው። ግን ምንድነው እዚህ ጋር የምንገዳደለው ራስ በራሳችን። የራሳችን ሰው ራሳችንን ይገለናል። እህት ወንድም እንደዚህ መጨካከን። የሰው ልጅ እኮ መወለድ ቋንቋ ነው ሀቂቃ። እንጃ በጣም ነው ያሳዘነኝ ሀቂቀተን። እርግጥ እሱ ወደማይቀረው ዓለም ሂዷል። ግን ለቤተሰቦቹ ለእናት፣ ለአባት፣ ለእህት፣ ለወንድም ለሚያውቀው ሰው ሁሉ ያሳዝናል። በዛም ላይ ደግሞ በቃ እኛ መገዳደል ስራችን ሆነ። አሁን እኮ ስማችን በቃ ሀበሻ ኢትዮጵያዊ ገዳይ ተገዳዳይ እንዲሆን ዓለምም አወቀችን። ባለፈው የሆነ ልጅ ሞተ። አንድ ሰሞን ተላቀሰ፣ ህዝቡ ተወራ፣ ቲክቶክም ላይ ዩቲዩብም ላይ ተረሳ። ደግሞ ይሄ ልጅ መጣ። ነገ ደግሞ አንዱ ይተካል። በቃ ስራችን ይሄ ሆነ። ሰርተን ለመለወጥ ሰርተን ለማገኘት ነው ስደት የመጣ ነው። እንደዚህ ምን ጨካኝ አረገን? እረ ልብ ግዙ፣ ወላሂ ልብ ግዙ። እንዴት ነው የሚያስችለው? እንዴት ነው የሚያስጨክነው? እኔ እኮ እጃቸው ለራሱ እንዴት ይደፍርላቸዋል ሰውን ለመግደል? በጣም ነው የሚያሳዝነው። ይሄን የመሰለ ህፃን ገና ወጣት ልጅ ባጭር አስቀሩት። ሀቂቃ እውነት እንደሚባለው ተሆነ እውነት እንደሚባለው ሰው ገሎት ከሆነ በዛ ላይ ደግሞ ራስ በራሳቸውን የተገዳደሉት ዘመዳሞቹ ይላሉ። አላቅም አለሁ አለም እሱን እኔ ዝርዝሮ በሚዲያ ያየሁትን ይዤ ነው የማወራው። ግን ሀቂቃ ልጁ በጣም ነው ያሳዘነኝ፣ በጣም ማለት ነው። ምክንያቱም ነገስ የኛ ጣፈንታ ምንድን ነው? እንደዚሁ መሞት፣ መገዳደል፣ እስር ቤት ራስ በራሳቸው መገዳደል፣ በውጭ ራስ በራሳቸው መገዳደል፣ አገር ቤት ራስ በራሳችን ይሄው አገራችን ሰላም አጣይ። በእንደዚህ በአንዳንድ አረመኔ በአንዳንድ ራስ ወዳጅ ሆዳም ነው አገራችን ራሱ ሰላም ሆነ ያጣችው ማለት ነው። ብቻ ነፍሴን እንጂ ለሰው የማያዝን ስንት አይነት ሰው አለ። ለሰው ስንት የሚያዝን እንዳለ ደግሞ ስንት አንዳንድ አውሬ አሉ። የሰው አውሬ ሰውን የሚበሉ ማለት ነው። አሁን ይሄንን ልጅ የገደሉ ልጆች ሰዎች በሉት፣ በልጅነት ቀጩት ማለት ነው። እንደው ትንሽ ለወለደች እናት እንኳን አታዝኑም? ልጅ እናት እኮ እኔ እንጃ ታሟል እንኳን ተብሎ ሰምታ ቢሆን ትንሽ ልጅ ታሟል ብላ እንኳን ሀሳብ እንትን ብላ ዘሬ ብትረደ። ግን ታይታም ምን ሳይ ልጅሽ ሞተልሽ ተብላ ስትነገር የወለደች እናት ምንድን ነው የሚሰማት? ወላሂ እኔ ራሴን ከምችለው በላይ ነው መቆጣጠር ያቃተኝ ነው። አላቅም ምን አይነት ጊዜ ላይ እንደደረስን አላቅም።
ይሄን ያህል ጨካኝ የሆነው ለምን እንደሆነ አላውቅም። በጣም ነው ሰው ለሰው ጨካኝ የሆነው። በጣም ነው ሰው ለሰው አውሬ የሆነው። ፈጣሪ ያዘው ነገር አይቀርም። እርግጥ ይሄ ልጅ በሰው ነው የምጠፋው ብሎት ነው ፈጣሪ ገና ሲፈጠር ፈጣሪ የከተበው ነገር ነው። ግን ቢሆንም የሸይጣን ተገዥ የሆኑ ሰዎች የሰውን እድሜ ባጭር ያስቀራሉ። ይሄ ህፃን ወጣት ነገ ሰርቶ ህልም ያለውን ሰው ባጭር ማስቀረት በጣም ከባድ ነው። በዛም ላይ በስደት ዓለም ስደት ላይ ሆኖ ስደት ላይ ሆነን ነገ ተስፋችን ሀገራችን ገብተን ሀገራችን ሰላሟ ወርዳ እያልን ምኞት ነው። እንደዚህ ደግሞ በሰው ሀገር መቅረት በጣም ነው የሚከብደው። በጣም እና እኔ አላቅም ምን እንደምል የምለው ሁሉ ነው የጠፋብኝ። ሀቂቃ ግን የቲክቶክ ላይ ሳይ በጣም ነው የደነገጥኩት፣ በጣምም ነው ያዘንኩት። ውሸት ያርገው ብዬ ተመኘው። ኢንሻአላህ ውሸት ያርገው። ያ አላህ ያ ረብ ውሸት ያርገው። እርግጥ ውሸት ላይሆን ይችላል፣ ውሸት አይወራም፣ እንደዚህ ተናፍሷል። ግን እኔ ተመኘው ውሸት አላህ ያርግለት። ባለፈው ፊት የተበላሸ እያለ ቲክቶክ ላይ እያስተማረ አይቸው ነበርና ዛሬ ደግሞ ሞቱን ሰማን። አላቅም ምን እየተፈጠረ እንደሆነ፣ ምን አይነት ጊዜ ላይ እንደደረስ፣ ምን አይነት ጨካኝ ሰዎች እንዳሉ እኔ ሌሎቹን ሰዎች ሳይ እርግጥ ሰው ሁሉም ይጣላል፣ ግን ደግሞ እኛ ስራችን መገዳደል ብቻ መገዳደል። እንደዚህ እኮ ነው የሚባለው። ምንድነው አበሻዊ እንዳረገ፣ አበሻ ገደለ፣ አበሻ እንደዚህ አለ። ሁሉም ቦታ የምትሰሙት ስለኛ ብቻ ነው የሚወራው። አውሬ የሚሆን ነው እኛ ነን፣ የሰው አውሬ። ፈጣሪ እኮ ከእንስሳ ያለየን ማሰቢያ ሰጥቶ ነው። ከኛ እንስሳ ይሻላል። እንስሳ እንኳን ለወገኑ ያስባል። እኛ ግን የሰው አውሬ ነን። በጣም ነው የሚያሳዝን።